ሰበር ዜና ሩታ ሀብቴ ወደ ውጭ ሀገር ከዳኒኤል ጋራ እየተዝናናች መታላችኋለች። እንግዲህ ማንንም አልፈራ፣ ዛሬ እውነቱን አውጥቼው አርፋለሁ፣ እውነቱን ፍርጥርጥርጥ አደርገዋለሁ ያለችው ሩታ ሀብቴ ከዳኒኤል ጋራ ወደ ውጭ ሀገር ለመሄድ ዛሬ እውነታውን መረጃ አውጥታለች። እናንተስ እስከ መጨረሻው ተከታተሉ። ዛሬ አዲስ ነገር አለ ውዶች፣ ካልደፈረሰ አይጠራም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈራህ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። ሸር ላይክ እያረጉ ቤተሰብ ይሁኑ። ዛሬ እንግዲህ ሳይታሰብ ሳይታለም ከትንሹ አብርሃም ከዳኒኤል ጋራ ሩታ ሀብቴ ወደ ውጭ ሀገር ለመሄድ ስታስብ አብርሃም ተበላ። አብርሃም የተበላበት፣ አብርሃም ያላሰበበት መንገድ፣ አብርሃም አይሆንም ብሎ ያላሰበው መንገድ ዛሬ እንግዲህ ዳኒኤል ዛሬ ፍንጩን አውጦ ሩታዬ ጋር ወደ አሜሪካ ካናዳ እየተጓዙ ይገኛሉ። ዛሬ እንግዲህ አዲስ ነገር አለ። እውነት ለመናገር ይገባታል። ሩታ ለምናለች። ሩታ ነይ፣ ሩታ ሂጂ፣ አብርሽ ተበላ። አብርሃም ታደሰ በራሱ ሰዓት ሩታን እያጣ ይገኛል። አብርሃም ትናንትና የት ነው የነበረ? የት ነው ያመሸ? ሩታ ግን ስራዋን ወደ ውስጥ እየሰራች ጎበዝ በመሆኗ አሁንም ህይወቷን እየቀጠለች ትገኛለች። ከትንሹ አብርሃም ጋር ከልጇ ጋር የማተው ልጇን የማሸጠው ልጇን አያችሁ፣ የልጅ ተምስኤል የእናቴ ተምስኤል የሆነችው ሩታ ሀብቴ ከዳኒኤል ጋራ አዲስ ህይወት ጀምራለች። እንዲሁም ደስታው እያለቀሰ ይገኛል። ዛሬ ደስታው ለምን አለቀሰ? ለምን ልቡ ከፋው ብትሉ በባለፈው ምን ብለውት ነበረ? ሰርፕራይዝ ብለው እያነቁት ነበረ። ግን እውነት ነው ከዳኒኤል ጋር ፍቅር እንዳላት ሩታ ተናግራለች። ዛሬም ወደ ካናዳ እነሱ ውጭ ሀገር ሲሉ ሰምተው እንዳይመስላችሁ ዳኒና ሩታ ትንሹ አብርሃም አብረው ያሰቡት ያለሙት ዛሬ ሳይሆን የቆየ ነው እላችኋለሁ። እንግዲህ እንኳን ደስ አላችሁ ውዶቼ፣ ዛሬ አዲስ ነገር አለ። እንኳን ደስ አለሽ ሩታዬ፣ ቀጥይበት፣ እኛም አብረንሽ ነን። አያችሁ እንግዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሸር ላይክ እያረጉ ቤተሰብ